ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች ዛሬ እጅግ ልብ የሚሰብርና ሰብአዊነት የጎደለው አሰቃቂ መርዶ ይዘንላችሁ ቀርበናል። በፍቅር ስም የሚነግዱ ጨካኞች ዓለምን በገዛ እጃቸው ሲያጠፏት እናያለን። ነገር ግን በደቡብ ኢትዮጵያ በጌዲዮ ዞን ገደብ ከተማ የተፈጸመው ድርጊት ከሰይጣንም በላይ የጨከነ ነው። አንድ ወጣት የባንክ ሰራተኛ በጠራራ ፀሐይ በሰው ፊት ህይወቱ በግፍ ተቀጥፏል። ቀኑ ሚያዝያ 14 2018 ዓ.ም ገና ጠዋት 2 ሰዓት ነው። የአቢሲኒያ ባንክ ሰራተኛ የሆኑት አቶ ተመስገን ዳንኤል እንደተለመደው ወደ ስራ ገበታቸው ለመሄድ ከቤታቸው ወጡ። ነገር ግን ይህ ጉዞ የመጨረሻቸው እንደሚሆን አልጠረጠሩም። በአደባባይ በሰው ፊት ጥይት ተተኮሰባቸው። ብቻውን አልበቃውም። ይህ ጨካኝ ግለሰብ በስለት መሳሪያ ሰውነታቸውን ሲቆራረጥ ህዝብ ቆሞ ተመልክቷል። እጅግ የሚያሳዝነው ግን ይሄ ነው። አቶ ተመስገን ገዳዩ ሲመጣባቸው እያዩት ነበር። አድኑኝ፣ ሊገለኝ ነው እያሉ በታላቅ ድምጽ እርዳታ ጠይቀው ነበር። ነገር ግን በአካባቢው የነበረው ሰው በንጋጤ ይሁን በቸልተኝነት ፈጣን ምላሽ ባለመስጠቱ ገዳዩ ያሰበውን አሰቃቂ ድርጊት እንዲፈጽም እድል ሰጥቶታል። የዓይን እማኞች እንደሚሉት ግድያው ከመፈጸሙ ባለፈ አስከሬኑ በስለት የተቆራረጠበት ሁኔታ እጅግ ዘግናኝ ነበርም ብለዋል። ለመሆኑ ይህ ሁሉ ጭካኔ የወለደው በቀል ምንድነው ከተባለ ደግሞ እንደ ቤተሰብና እንደ ዓይን እማኞች ገለጻ ምክንያቱ ፍቅር ነው። ሟች አቶ ተመስገን ከ2 ወራት በፊት ወይዘሮ ምህረት ደስታን በህግ አግብተው የትዳር ህይወታቸውን ጀምሮ ነበር። ነገር ግን ይህ ትዳር ለተጠርጣሪው አቶ አቡሽ ታደሰ ሁጤሳ አልተዋጠለትም። የቀድሞ ፍቅረኛዬን እንዴት ታገባለህ በሚል ሰይጣናዊ ቅናት ተነሳስቶ ይህን አሳፋሪ ግድያም ፈጽሟል። ትዳር በሰላም ተመስርቶ ፍቅር ባለበት ቦታ እንዲህ አይነት የደም መፍሰስ መከሰቱ ማህበረሰባችን የት እየሄደ ነው የሚል ጥያቄ አስነስቶ ተጠርጣሪው ግለሰብ አሁን በህግ ቁጥጥር ስር ይዋል አይዋል በዝርዝር የምናሳውቃችሁ